ሰላም ነው። ኧረ ግባ እንጂ በዚህ እንዴት ነው አንተ ያ ሰውዬ ነገር ትቁጥ ምዳርጎን ያዘነ በማልዶ ወደ እንትን በልና ወደ ጉዳያችን እኔ እኮ እንትን አልኩኝ። አሁን እኮ እንትን አሰብኩኝ እንትን ከምንል በቃ እንትን ከምንል 4 ቀን የፈጀብኝ የለማስ ምን አስበህ ነው እኛ ትምህርት ቤት ሙሉ ቀን ከምንል በርሻው ባረሞም በጉልጓሎም እየተከተለ ቷል እንዲሁ ቢያስተምረን ብዬ ጓደኛ እንደዚህ ነው እኮ ያሰብ ምጡቅ የሆነ ሐሳብ ነው ያመጣ። ኧረ በመድኃኒዓለም በቃ እንደዛ ይሻላል። ዛሬ ምን ነገር ዛሬ ምራችን ጉልፋቶች ምናምን ያመጣስ ዛሬ መጣች ያቺ ትመጣለች። ናሽ ተልተሮቢ ነይማ ለማረፈዳችሁ ኧረ እንደምን አረፈደ ያር መስገን ዛሬ ማዘገየሽ ረፈርኩባችሁ እንደው ጠቅላል ከፈብኝ እኮ ነው በሉልልዱ ረፈደብኝ። እስቲ ደግሞ ተማልቀስ ኛ መምረጥ ላይ ወድሽ ነው ሱሳንቺ በእኑን ወይ ጉድ አስተምራለሁ ብዬ መጥቼ ባዶ ክላስ አሸክሞኝ ይጥፉ። እኔ የዜግነት ግዴታ ልወጣ ብዬ እንጂ ይሄን ያህል ምን ግዴታ አለብኝ እንዴ? ተማሪ ከሌለ እኔ ትምህርት ቤት ውስጥ ብቻዬን አዳራሽ ውስጥ ሜዳ ላይ ቢያንስ ትምህርት ቤት ተሰርቶ አልተሰጠኝ ሜዳ ላይ እንኳን እያስተማርኩ እንዴ አለመረዳት አሁን ምን ይባላል? እኔ ሰው ልቀይር ማህበረሰብ ልቀይር ብዬ መጣሁ እንጂ ባዶ ሜዳ ላይ ብቻዬን ተቀምጬ እንድቀር ነው እንዴ? ዛሬማ የመጨረሻችን ይሆናል እንዴ? አልበዛም እንዴ? እኔ የዜግነት ግዴታዬን ልወጣ ላስተምር ዕውቀት ላስገቢያቸው ብዬ እንጂ እኔ ያልግዴታዬን እናጅሬ መጣችሁ ኑ በሉ ኑ ቁጭ በሉ። እኔ እስከድሜያችሁ ተቀምጫለሁ። እንግዲህ ዝም ብሎ ገና ተመጣጣች በነገር ገጠመን። እስቲ በል እንግዲህ እንትን እንበለው። ኧረ ዛሬማ የጉድ እኮ ነው። ይኸው አሁን 4 ሰዓት ሆነ እኮ ሲሆን በዚህ ሰዓት ሰው ትምህርት ይመጣል? እንዴው የእናንተ ነው። እንዴው እቺናውን ጎበዝ የሆነች ልጅ ስንት ደረጃ ትደርሳለች ብለን የምንጠብቃት ልጅ አብራችሁ አስረፍዳችሁ ማምጣታችሁ ነው እንጂ የእናንተ መች ተለምዶ አይደል እንዴ? እዚያው ገና ተምጣታችሁ ነገር ሲገጥመን ጀመረ። እሷ ብቻ ሙሉ ጊዜ የምትወድሙና ነው ተፈለገ። እሷ መሽፍታ እኮ መምጣት ትችል ነበር እኮ እንደውም አንድ ነገር ልንገርህ ጋሼ፣ እሷ አራተኛን ጨምራ ያስረፍደችን። እውነቱን እኛ በማልደው ገና ሳይነጋ ነው ወጣን ትምህርት ደብተራችን ዘኔ መጣ። እሷ እየጠበቅን ነው። ዝም ብለህ አስተምር እንጂ እንግዲህ እንዴት አይነት ነገር አትግጠም እንዳምጣታችሁ ወደ ትምህርቱ ሸራው ለኛ አምላኬ። በሉ እኔ ከእናንተ ጋር ጭቅጭቅ አልችላችሁም፣ እንደማልችላችሁ አውቀዋለሁ። ወደ ትምህርታችን እንግባ። አሁን ወደ ትምህርታችን ቀጥታ እንገባለን። እንደምታስታውሱት ባለፈው ሂሳብ ላይ ስለመቀነስ ተምረናል አይደል? ሞክረናል። ዛሬ ደግሞ የምንማረው ስለማካፈል ነው። ስለማካፈል ነው የምንማረው ዛሬ። ጋሽ ከዚህ ላይ ጥያቄ አለ የተባለፈው ተመቀነሱ ላይ አልገባኝምና ያስረዱን እስቲ። ዝም በይ ምን ያዋምጥ የጋን ኢየሱስ ስንት ሰዓት ነው ቆሞ ሲያስተምር ነበር? ችግር የለም ኖ አትጨቃጨቁ፣ ችግር የለውም አትጨቃጨቁ። ሐሳባችሁን ወደዚህ አምጡ። አንቺም በግልሽ አስረዳሻለሁ። እሺ አንቺ ጋር በግል አስረዳሻለሁ። እናንተ ግን ትምህርታችን ዛሬ እንቀጥል። ይሄን ያህል የሚያጨቃጭቅ ነገርም የለውም። ቀጥታ ወደ ማካፈል ትምህርታችን እንገባለን። ግባ። የኔም ችግር አለ በእርግጥ በጣም ነው ጋሽ፣ በጣም ነው ችግር አለበት። አንዳንድ ጊዜ ችግር አለበት። ለጥቄ ዛሬ በተለየ መልኩ ሁላችሁንም እንዲገባችሁ ግልጽ እንዲሆንላችሁ በምሳሌ ነው ለማስተማር የምንሞክረው። የማካፈል ትምህርቱን በምንድን ነው የምንማረው አልኩኝ? በማካፈል በምሳሌ። አይ ቸኮለ እንዴ አንተ ትቸኩላለህ። በምሳሌ ነው የምንማረው። እሺ አሁን ጥያቄ ጠይቃችኋለሁ። በዛ ጥያቄ መሰረት ምሳሌዎችን አብረን እየተማማረን እንሄዳለን ማለት ነው። የምሳሌ ማካፈል ምሳሌ ስንወስድ ቸኮለ፣ ለምሳሌ አንተ የወተት ላም አሉ አይደል? አለኛ መቼም ጥቂት ናቸው እንጂ አለኝ። ስንት ነው በቀን ግሬራ? ስንት ግሬራ ነው የምታለው? ብዙም ያለ ነጥፋን እንዲው 1 ተኩልም 2ም አልባለሁ። 2 ግሬራ አልባለሁ። 2 በቀን ታልባለሁ። እሺ ዛሬ ምሳሌ ወሰዱልኝና አንቺ በደንብ እየሰማሽ እንደባለፈው አልገባኝም እንዳትይ። ከሁለቱ ግሬራ ወተት ውስጥ አንዱን ግሬራ ወተት ለዘገየ ብታካፈል አይደለም ስንት ይቀርሃል ለማለት እኮ ነው። ምሳሌ ለመግለጽ ነው። አልሰጥም፣ ምንም አልሰጥም። ሲጀምር ምሳሌ እኮ ነው ያልኩት። አልሰጥም ጋሽ አይደለም አትማር ተወለልድ ወይ አልሰጥም። ምን እንግዲህ አምን አለኝ። ስንት ልጅ እኮ ነው በለዛ ወተት እንትን 4 ልጆች እኮ በዛች ማጠጣ
አልሰጥም። እኔ የዛሬውስ ደግሞ ለየት ያለ ነው ያንተ ደግሞ አልሰጥም። ተው እንደፈለክ ችግር የለውም ችግር የለም። እሺ የሱ ችግር የለውም። ወደ ዘገየ እንሂድ። ዘገየ ባለፈው ማር ገበያ ይዘህ ስትወጣ ይቻለሁ አይደል? አዎ ይሸጣል እኮ ይሸጣል። ስንት ቀፎ ንብ ቢኖርህ ነው ያለህ? ስንት ቀፎ ንብ ነው ያለህ? ማዚ ነው ያለው እሱ እንደ ቁጥራቸው እንጂ ኦራ ብዙ ነው። ስድስት እሺ አሁን 6 ቀፎ ንብ አለ። ከ6ቱ ቀፎ ንብ ውስጥ 3ቱን ለቸኮለ ብትሰጠው ስንት ይቀርሃል? ልታካፍለው ገብጋባ ምን ያንገበግባል? 3ቱን ያንቺ ልጆች አባት እኮ ምን ሆነ ዝብሰጠው? አዎ አይደለም። ኧረ ዛሬ ምኑን ጋር የገባሁት እናንተ እንደሱ አይደለም። አንቺ ዝም በይ። ምሳሌ እኮ ምሳሌ አትበይ። እኔ አልመጋኘውም። ለቸኮለ ያለኝን ብሰጠው በባለፈው እኮ እንትን አቅቶኝ ወገቤን እዚህ ላይ እንትን ብሎኝ ወደ ቀፎን እኮ እሱ እንትን ያደለ አጥኛለሁ ሁላ ማርም የሚቆርጥልኝ እኮ እሱ እንደሚያግዝህ አውቃለሁኝ። በቃ እኔ ለቸኮለ 3ቱን አትበለኝ። አንተ ቆይ ምንድነው በሰው ገንዘብ ደስ ቢያ 6ቱን ስጠው አይደል? ስጠው 6ቱን ምሳሌ እኮ ነው ማካፈል እንማር ሂሳብ እኮ አንታሽ ምሳሌውንም ቢሆንና ብሏን 6ቱን ስጠኝ። ምን አንገበገበ በሰው ንብረትን እሱ ምሳሌ ብሎ መስል ኧረ በጊዮርጊስ እንደው እናንተም መቼም አልገባችሁም። እንዲህ እየተጫጫችሁ አልተደማመጥንም። ልቤም ድርጭ አለብኝና ተጨቅለው አልቅሶብኛል መሰል። ዛሬው ትምህርትስ እንደው መልክ ችግር የለውም። አንቺ ጎበዝ ነሽ። አንቺንም አጅና የሚልሽ ጋሽ ዝም ብለሽ እንዳትመጭ ትምህርት አለ ብለሽ ተዝጅ ወጪ ሲጀመር ደመቁ 10 ደቂቃም 20 ደቂቃም 15 ደቂቃም ተመራ ብትሄድ ጎበዝ ናት። የተማረችውን አትረሳ። አመሌ ነው። እናንተ አርፍዳችሁ ትመጣላችሁ። ሁሉ ጊዜ እሷንማ እንደው የሆነማ ኬዝም አለ አንደኛ ነሱ ኬዝም አለ ተስፋ ጋርማ ተኛ በላይ ወደ አንደኛ ተወጣ። እሷ ምን ሰርታ ነው ንገረኝ። ተው ተማሪ ባገሩ ጠፍቷል ብዬ እናንተን አስተምሬ ያበቃለሁ ብል ጓደኛችሁ አረጋችሁኝ። ግድ የለም እንደው ግን ለመሆኑ እንደው አላማ አላችሁ ለምን እንደምትማሩ ለምን ትምህርት ቤት እንደምትመጡ? ዛሬ እንዴት ነው እናንተ ነገር ምን አላማም ይላማም አለን እኛ አላችሁ አላማ በደንብ የምትማሩበት ምክንያት አላችሁ። ስላጥላችሁ እዚህ የምትመጡበት ምክንያት አላችሁ አይደል? እና እንግዲህ እሺ ንገሩኝ እስኪ። ዘገየ ልጀምር። እሺ ለምሳሌ ዘገየ ትምህርት ቤት የምትመጣበት እዚህ መጥተህ የምትማርበት አላማ ምንድነው? ንገረው ዘገየ ደግሞ ለዚህ ደግሞ አይደል አሁን እኔ ቀጥ ብዬ እንደዚህ እንደምታየኝ ተስተምሬ እንደምታየኝ ተስተምሬ ምንድነው የሚልበት ሞዴል አርሶ አደር ነው ማለት ሞዴል አርሶ አደር ነው ማለት ሳልሳል ከፋ ለቀየው ሰው አንደኛ በመሸለም አንደኛ በመውጣት ለቀየው ምሳሌ እንደዚህ ቁጭ ብዬ ተመማሪ እንደምታየኝ ነኝ። ትምህርት ላይ ሙጡቅ ነኝ። ምን ጎልበኝ እና እንደዛ ነው። ሞዴል አርሶ አደር መሆን ነው የምፈልግ። ይሄ ነው አላማዬ። የኔ ጥሩ ማሳካት ነው የምፈልግ። አንተ አላማ ሞዴል አርሶ አደር መሆን ነው። እሺ ወደ ቸኮለ እንምጣ። ወደ እኔ መጣ ደግሞ ዙሮ ወደ እኔ ነው። ግድ የለም እኔ እነግርሃለሁ። እነግርሃለሁ። እኔ ይኸውልህ መምህር መሆን የምፈልገው እኔ በጣም እንትን ይጠይቃል። እውቀት በጣም ይጠይቃል። ሊቀመንበር መሆን ነው የምፈልግ። የቀበሌው ሊቀመንበር። ለምን ምንድን ነው ታልከኝ፣ አሁን የዚህ መንደር ወጣት ብዙ ሰው ጠግቧል። መሸታውን አረቄውን እየዋጠ ማታ የመንደር እንትን እያለ እሱን በከዘራ ወገቡን እያሉ ልክ ማስገባት። አዘውዲያ ደግሞ የጋሽ ማንችሎት ፈሪብላ ሱና ባቴ መሬት የወሰደው ልጅ ባሉን ተማምኖ ተከተማ ያለውን ተማምኖ መሬትን ግማሹን ገሚሱን ጎምዶ ወስዶታል። ስንት ቃዳ ነው ወደ ስንት ቃዳ እንዲወጡ አታንሳብኝ። እሱን በመርገጫው በመርገጫውን በእጄ ሳስገባ በዛ በወረቀት አስረግጬ ረግጬ መሬትን መውሰድ ፈልጋለሁ። የሱን ደግሞ ለኔ መሰጥነኛ እንደዛ ነው። እንደዚህ ትምህርቴን ቀጥ ብዬ እንደምታየኝ ደብተሬን ይዤ መማር ስትልከኛ ቤት ባለፈው እንደውም አንተ ውሃ አልቀደውልህ ስትልከኛ ቤት የምታዘዘ እንደዛ ለመሆን አላማዬ ይሄ ነው። በቃ ታረጋዋለህ ነው የምልህ። ታረጋዋለህ። እሺ አላማችሁ በጣም ጥሩ ነው፣ ደስ ይላል። አንተም ሞዴል አርሶ አደር ነው መሆን ፈልግ ብላል። አንተም ሊቀመንበር ነው መሆን ፈልገው። አሁን ዘገየ ለምሳሌ ሞዴል አርሶ አደር ለመሆን እዚህ መጀመሪያ በደንብ መማር አለ። ምክንያቱም ለምሳሌ ወተት 5 ሊትር 4 ሊትር ምናምን የምትታለብ ላም 10 ሊትር እንዴት ትታለባለች የሚለውን ዕውቀት ነገ አሁን ስነ ህይወት ትምህርት ላይ የምንማረው እዚህ ታገኘዋለህ። ለምሳሌ እርሻ እንዴት አርያ እርሻ ውጤታማ መሆን እችላለሁኝ
ግብርና እንዴት ውጤታማ መሆን እችላለሁ የሚለውን እኔ እዚህ አስተምራችኋለሁ። ሂሳብ ላይ እንዴት አድርጌ የትኛዋን ሂሳብ እንዴት አድርጌ በደምራት እንዴት አድርጌ ወዲ ገበያ ወስጄ ብሉንም ብሸጠው እንዴት አድርጌ ሞዴል አርሶ አደር መሆን እችላለሁ የሚለውን ዕውቀት እዚህ ነው የምታገኙ። ስለዚህ ከፈለጋችሁበት መድረስ የምትፈልጉ ከሆነ ትምህርታችሁ አታርፍዱ፣ እኔን አታንጓጡ። ያው ምንም ምነግራችሁን ነገር አትሰሙኝም፣ ታስቸግሩኛላችሁ። እኔ ደግሞ እናንተን ለመቀየር ነው እዚህ ደሞዝ የምበለው፣ ዝም ብዬ አይደለም። እና እንግዲያማ አያብሩ ሙኖት ነው ቀን በቀን እያረሰ ምን እያለ የከሰረ ነው እንዳንተ አስታወስከኝ። እንደውም ጥሩ ነገር አመጣው። አሁን አያብሩ ሙኖት ነው ሌት ተቀን ያርሳል። ሌሊቱን ሙሉ እርሻ ላይ ነው ተደፍቶ የሚባል አጨዳ እንደሱ የሚያጭድ የለም። ከዘራው በኋላ ግን ለምሳሌ አሁን ይሄ የአረም ማጥፊያ ጸረ አረም ረጭ ታውቃል? ሳንቲም ስለማያወጣ ከብቶቹን ለምሳሌ ሐኪም ቤት ወስዶ አሳክሟቸው ያውቃል? የወተት ላሞች ዋጅ ባበልቷቸው ስንቱ ስለዚህ ይሄ ትምህርት ስለሌለው ዕውቀት ስለሌለው እየለፋ ግን ውጤት ማምጣት አልቻለም። እኔ አሁን እሱን መብለጥ እችላለሁ። መብለጥ ትችላለህ። ቁጭ ለከተማ እሱን እንድታረጉ ነው። አሁን ዘለቀኛ። አዎ ሰዓትም እየሄደብን ስለሆነ አሁን ወደ አንተ አሁን ልምጣልህ ወደ ቸኮለ። እሺ ሊቀመንበር ነው መሆን ፈልግ ብለሃል። ሊቀመንበር ለመሆን መጀመሪያ ሂሳብ አሁን የዛሬውን ትምህርት በደንብ ማወቅ አለባችሁ አይደል? ማንበብ፣ መጻፍ፣ መፈረም በደንብ ማወቅ መቻል አለባችሁ። ስለዚህ ይሄን ሳታውቅ ማንም ሊቀመንበር የሚያደርግ የለም። ለምሳሌ አሁን እዚህ ከምንጩ ማዶ ያለው የቁመንንማ ቀበሌ ሊቀመንበሩን ታስታውሳላችሁ? አሁን እሱ ሊቀመንበር ከሆነ በኋላ ሰው እየተደባደበ ንብረት እየቀማ በጣም ሲያስቸግር በፊት ሲጨቁኑት የነበሩ ሰዎችን በሙሉ እየሄደ ሲጨቁን 15 ቀን አልመራም አይደል? ወዲያውኑ ያባረሩት። በአንድ ሳምንት ነው የፈረጠ። እሺ ሰውዬም በደንብ አሁን አንጀቴ ላይ ነው ገብቶ የተዘፈዘፈ። እኔም ከሰማችሁ ምለፈው ለእናንተ ነው። 20 ምናምን ዓመት ሙሉ የተማሩት እናንተን ለመቀየር ነው። ስለዚህ በዚህ ዙሪያ ላይ በደንብ አድርገህ ከተከታተል ትምህርታችሁን በደንብ ከተከታተላችሁ እኔም ከትምህርት ቤት ውጪ አሁን ብዙ ጊዜ በማህበሩም በምኑም ትጠሩኛላችሁ ከቤት ያኔ ስመጣ ራሱ አስረዳችኋለሁ። ጋሽ አሁን ቅድም ዘገየ ላይ ሰጠኝ የነበረውን እንትኑን ቀፎን ማር ዛሬ ትኩስ ማር እንትን ብለናል ቆርጠናል አለ ተቤት እና ዘገየን ስጠው። ኧረ የምሰጠው ነው ተቤት እንውሰደውና ስጠው። ታዲያ ደግሞ አንዳንድ ነገር ሰጣለሁ ተቤት አብ ስለምትበለው ቄጧም አለኝ አንተ ብልሰጥ ጎመን ሁላ ምሰጥ እሱን ሁላ የምትለውጠን ትሆነማ አለ አንተንማ እንደው የተባረከ ቀን ነው። ና ዝም ብለህ